ጤና ይስጥልኝ ውድና የተከበራችሁ የሀበሻ ስፓይስ ኪችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው እናንተ ጋር ሁሉ አማን ነው? እኔ ያለው እንግዲህ ዛሬ ተመልሼ መጥቻለሁ በሌላ ቪዲዮ። ዛሬ ምሳና እራት የሚሆን ነገር ለልጆቼ ልሰራ ነውና ያው ሽንኩርትና ነጭ ሽንኩርት ጥጃለሁ። እሱን እየጠበስኩኝ ነው እና ሽንኩርቱንና ነጭ ሽንኩርቱ ትንሽ ጠበስ ሲበልና እንግዲህ ሌሎቹን ግብአቶች ደግሞ ድጋሚ ይዤላችሁ እመጣለሁ። እንግዲህ እናንተም ዛሬ ከኛ ጋር አሪፍ ሩዝ በቱና ሰርታችሁ አሪፍ ምሳ እንደምትበሉ ተስፋ አረጋለሁ። ስለዚህ ሌሎቹን ግብአቶች ድጋሚ ይዤላችሁ እመጣለሁ። ጠብቁኝ። አሪፍ ሩዝ ነው ዛሬ የምንሰራው። ያው ተመልሼ መጥቻለሁ ቤተሰቦቼ። ይቅርታ እንግዲህ ለእንፋሎቱ በጣም እንትን እያለ ነውና ኪችናችንም ጠባብ ስለሆነች በጣም እንፋሎት አለው እና ያው ዝናብ እየዘነበ ስለሆነ ለድምፁ በጣም ይቅርታ። በጣም እየዘነበ ስለነበረ ድምፁ ማይሰማም ነበር። ለዛ አልቀረስኩላችሁም። ቲማቲም ጨምሬያለሁ፣ ሽንኩርቱን አቁላልቼ። አሁን ደግሞ እንደዚህ ሄል ቁርንፉድና ቀረፋ 5-7 ምናምን ፍሬ የሚሆን ቁርንፉድ እንዲሁም ትንሽዬ ሄልና ትንሽ ቀረፋ አርጌያለሁ። እሱን ላርግበት። ከዛ ደግሞ እንደዚሁም ትንሽዬ ትንሽ በሻይ ማንኪያ ግማሽ ምናምን የሚሆን እርድ እንዲሁም ደግሞ ትንሽዬ ደግሞ እንደዚሁም በማንኪያው ግማሽ የሚሆን ማለት ነው። በጣም ይቅርታ እንፋሎቱ እንትን እያለ ስለሆነ እንደዚህ ግማሽ በርበሬ፣ ትንሽ እርድ፣ ትንሽ በርበሬ ማለት ነው እና ከለሩ በጣም የሚያምር ሩዝ ነው የሚያደርገው። ስለዚህ እንደዚህ አድርጉ። ትንሽ ስትሰሩ ሩዝ ትንሽ በርበሬ ትንሽ እርድ አድርጉና ከለሩ በጣም የሚያምር ነው የሚሆነው። ሩዙ ወርቃማ ነገር ነው የሚሆነው። ስለዚህ እንደሱ አርጉና ይሄ ይጠበስና ደግሞ ትንሽ ቅመሙን ጣዕሙን ይሰድና ደግሞ ድጋሚ ተመልሼ ሌሎቹን ቀይዤ እመጣለሁ። ውሃ አጠገቡ ጥጃለሁ፣ ሌላ በቦይለር ጥጃለሁ። ምክንያቱም እየዘነበም ስለሆነ በቀዝቃዛ ውሃ እንትን አይልም ወይ ማብራቱም ሊሄድ ስለሚችል የግዴታ በሙቅ ውሃ ነው ማድረግ ያለባችሁና ፈጠን ብሎም ይደርሳል። አሁን በደንብ ያው እየተቁላላ ነው። ትንሽ ውሃ ጠብ አድርጌ ይጠበስና ከዛ ደግሞ እንቀጥላለን። ኦኬ፣ በጣም ይቅርታ እየዘነበ ስለሆነ ድምጼ ላይ ይሰማችሁ ይችላል። ግን በቃ ያው አቁላልቼ ጨርሻለሁ ሁሉንም ቲማቲሙን ምኑን። ስለዚህ አሁን ቱና ልጨምርበት ነው። 2 ቱና አለኝ። 2ቱን ቱና ከነዘይቱ ነው እኔ የምጨምረው። ብዙ ጊዜ ዘይቱን አልደፋውም። ብዙ ዘይት መጀመሪያ ለማቁላያ ስለማልጠቀም ይሄኛውን ሙሉውን ቱናውን ነው 2ቱን ቱና የምጨምረው። ከዛ ደግሞ ቅመም አለኝ እና ቅመሞቹን እጨምራለሁኝ። ምክንያቱም ከዚህ በኋላ የሚቀረው ትንሽዬ ቅመም ጨምራለሁ። ይሄ ምንድነው ከሱፐር ማርኬት አምጥቼ ነው፣ ግን በኋራት ሙሸከል ነው የሚለው፣ የተደባለቀ ቅመም ነው የሚለውና ለሩዝ ነው ብዙ ጊዜ የሚደረገው። እሱ አለኝ እና ይሄኛውም ያው ነው፣ አንድ አይነቶች ናቸው። ትንሽ ልዩነት ስላላቸው ነው ሁለቱንም ትንሽ የምጨምረው። ይሄኛውን አደርጋለሁ። ከዛ በቃ እንትን ማለት ነው ትንሽ ጥብስ እንዲል ማድረግ ነው። ቱናው ያው የበሰለ ነገር ስለሆነ ብዙም መብሰል አይጠበቅበትም። ይሄን አደርጋለሁ። ከዛ 2 ማጂ ጨምራለሁ ከዚህ ማለት ነው። አሁን 2 ማጂ ጨምርበታለሁ። ከዛ በኋላ በቃ ጠበስ ካለች በኋላ የምናደርገው ምንድነው ሩዙን ወደ መጨመር ነው የምንሄደው ማለት ነውና አሁን 2 አለው። ከዛ በኋላ ማጂም ጨው ስለሆነ ይሄው እንግዲህ ቤተሰቦቼ እንደዚህ አድርጌ አሪፍ አቁላልቼ መጥቻለሁ። ቱናው ማጂም ሁሉም አንድ ላይ አሁን አሪፍ ሆኗል። ስለዚህ አሁን የሚቀረን ነገር ቢኖር ሩዝ መጨመር ነውና እኔ በዚህ ሳህን 2 እጨምራለሁ። በስመቲ ስለሆነ ይበዛል። በዚህ ሳህን 2 ነው የምጨምረው። እኔ ብዙ ጊዜ እንደሱ ጨምረን ይበቃናል።
እና እኔ እንደሱ አድርጌ ነው የምጨምረው። ስለዚህ ከዛ ይሄንን አዋህደን ወደ ሙቅ ውሃችንን እንገለብጣለን ማለት ነው። በነገራችን ላይ ማብራት ድርግም ብሎ በከሰል አድርጌ እየሰራውኝ ነው እና እንደዚህ ነው የምሰራው። ሁለት ውዙን አድርጌ ከዛ ሙቅ ውሃዬን ጨምሬ ከዛ በኋላ በቃ ሙሉ ሙቅ ውሃውን እንደዚህ አድርጌ ቀዝቅዟል። ሁላ ቅድም ነው ያፈላሁት። ትንሽ በረድ ብሏል። ብቻ ግን ይሁን። ያው እንደዚህ ያህል ውሃ ከጨመራችሁበት በኋላ በቃ ልክ ነው የሚሆነው። አሁን ተንተክትኮ ፏ ብሎ ሲደርስ ተመልሼ ይዤላችሁ እመጣለሁ። ቤተሰቦቼ አሪፍ ሩዝ በቱና ሆኖ አልቋል። እንግዲህ ምሳ ሰዓትም ደርሷል። ስለዚህ ወደ ልጆቼ ልወስድላቸው ነው እና እንደዚህ አድርጋችሁ ቀለል ባለ ነገር ሩዝ እና ቱና አድርጋችሁ መስራት ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ እንዲሁም ሼር፣ ሰብስክራይብ አድርጉና ቻናላችንን አሳድጉልን። ስለተከታተላችሁን በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ